የስልካችሁ ባትሪ ቶሎ እያለቀ ካስቸገራችሁ ስልካችሁን በየቀኑ ቻርጅ እንድታደርጉት የሚያስገድዳችሁ ከሆነ አሁን በማሳያችሁ አፕሊኬሽን ማስተካከል ትችላላችሁ። ይህንን አፕሊኬሽን ከማሳየቴ በፊት ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። አሁን ላሳያችሁ። አፕሊኬሽኑን ለማውረድ ወደ ክሮም ትሄዳላችሁ። ሰርች ማድረጊያው ላይ ትሄዱና ካኮ ፕረስ ብላችሁ ልክ እንደዚህ ሰርች ታደርጋላችሁ ማለት ነው። ወደዚህ ዌብሳይት ትሄዳላችሁ። ሰርች ማድረጊያው ላይ ትሄዱና ኤንፒኤስ ብላችሁ ሰርች ታደርጋላችሁ ማለት ነው። ትንሽ ወደ ላይ ታደርጉና ይሄን ፎቶ አንዴ ተነካላችሁ። ከነገና ሲመጣላችሁ ወደ ላይ ታደርጋላችሁ ማለት ነው። ኢንስታል እስከሚመጣላችሁ ድረስ ኢንስታል ሚሊዮን ካገኛችሁ በኋላ ኢንስታል ሚሊዮን ነክታችሁ አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ ማለት ነው። አፕሊኬሽኑን ኢንስታል ካደረጋችሁት በኋላ ልክ እንደዚህ ያመጣላችኋል። ስታርት ሚሊዮን ተነካላችሁ። ጊቭ ፐርሚሽን ሚሊዮን ተነካላችሁ። አምፔር ፍሎ ሚሊዮን ኦን ታደርጋላችሁ። ከዛ ባክ ብላችሁ ትመለሳላችሁ። ከዛ አለው ትላላችሁ። ሴቲንግስ ሚሊዮን ላይ ተገቡና ወደ ላይ ታደርጋላችሁ። ከዛ እዚህ ጋር ባትሪ ቻርጂንግ ሊሚት የሚለውን ኦን ታደርጋላችሁ ማለት ነው። ከዚህ አሁን ለምሳሌ እኔ 90 ላይ ያደርጋለሁኝ። ከ90 በላይ ስልኬ ቻርጅ እንዲያደርግ አልፈልግም። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ፎሎ